ዛሬ ላይ ተሰምቶ የነበረው ጥኑ ዜናና ብዙዎችን ተስፋ ሰጥተው የነበረው የኢራንና የአሜሪካ የአስቸኳይ ተኩስ አቁም እንግዲህ ኢራን እንደማትቀበል አሳውቃለች። ጥሩ ዜናውን ብዙ ሳይቆይ ፈርሷል እና መሆኑ የወጡ ባለው መረጃዎች መሰረት ኢራን የሲስፋየር ፕሮፖዛሉን ወይም ደግሞ የተኩስ አቁሙን የተቀረበላትን ጥያቄ እንደማትቀበል አሳውቃለች። የማትቀበልበትም ምክንያት ፐርማነንት ኤንድ ቱ ዘ ዋር ወይም ደግሞ ሙሉ ለሙሉ ጦርነቱ እንዲያቆም ስለምትፈልግ ነው። ወይ ጦርነቱ ሙሉ ለሙሉ ያቆማል ወይ ደግሞ የቀረበላትን የአስቸኳይ ተኩስ አቁም ስምምነት እንደማትቀበል አሳውቃለች። ይህን አስመልክተው ደግሞ ዶናልድ ትራምፕ እየዛቱ ነው። ያው ይህንን ማትቀበል ከሆነ ኢራን አሜሪካ የኢራን ሲቪሊያን ኢንፍራስትራክቸር ወይም ደግሞ የህዝብ መገልገያ የሆኑ ተቋማት ሊሆኑ ይችላሉ፣ ድልድዮች ሊሆኑ ይችላሉ፣ መንገዶች ሊሆኑ ይችላሉ፣ እነሱ መምታት እንደሚጀምሩ አሳውቋል። አሁን ይህን ቪዲዮ ከመስራቴ በፊት ዶናልድ ትራምፕ መግለጫ የሰጡ ነበርና እያየሁት ነበር መግለጫውና አንድ ድልድይ እንዳፈረሱ ተናግሯል። ዶናልድ ትራምፕ ከሆነ ስምምነት አልቀበልም ብላ ነው ኢራን። እናም ኢራን ውስጥ ትልቁ የሚባለው ድልድይ ኢንፋክት ያ ድልድይ ሚድል ኢስት ውስጥም ትልቅ የሚባለው ሊሆን ይችላል ብለዋል። እናም እየሰማሁት ማለት ነው ዶናልድ ትራምፕ መግለጫ ሲሰጡ የሆነ አንድ ሀገር ስፔሻሊ የአሜሪካን ተውት የሆነ ሀገር ፕሬዚዳንት የሚያወራ አይደለም የሚመስላችሁ። በቃ ከጓደኛችሁ ጋር የምታወሩ ነው የሚመስላችሁ። ይሄ ጓደኛችሁ ሲያወራ የምትሰሙት ነው የሚመስላችሁ። በቃ ማለት አንዳንዴ ዶናልድ ትራምፕ ሲያወራ ሰሙ ይሄ ሰውዬ የሆነ ሀገር ፕሬዚዳንት ነው የሚለው ነገር እንትን ትሉታላችሁ። እና ብቻ በጣም ፋኒ የሆነ በጣም በቃ ሳርካስቲክሊ ነው የሚያወራው። እና ብቻ ያም ሆነ እንግዲህ ኢራን ስምምነቱን ማትቀበል ከሆነ አሜሪካ ኢራን ማጥቃት እንደምትጀምር ተናግሯል።